ሰላም ሰላም የጆተሩ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ባለፈው ቪዲዮ ላይ ሲ++ ላይ ያሉ ኦፕሬተሮችን አይተናል። ስለዚህ ምንድነው ኦፕሬተር ኢን ሲ++ የሚሉትን ነገሮች አይተናል። እንደገና ደግሞ ኦፕሬተሮችን ለምንድነው የምንጠቀመው እና ታይፕስ ኦፍ ኦፕሬተር ኢን ሲ++ የሚሉትን ባለፈው አንድ ቪዲዮ ሰርቼላችኋለሁ። ስለዚህ ዛ ቪዲዮ ላይ ስለመጀመሪያው የሲ++ ኦፕሬተር ነው ያየነው። ያ ኦፕሬተር ደግሞ አርትሜቲክ ኦፕሬተር ተብሎ እንደሚጠራ ባለፈው ቪዲዮ ላይ አይተናል ማለት ነው። ዛሬ ደግሞ የምናየው ምንድነው ሁለተኛውን የሲ ኦፕሬተር ነው። ይህ የሁለተኛ የሲ++ ኦፕሬተር ደግሞ ሪሌሽናል ኦፕሬተር ተብሎ ይጠራል ማለት ነው። ስለዚህ ምንድነው ሪሌሽናል ኦፕሬተርስ የሚለውን ነገር አሁን ያለ ማለት። ስለዚህ ሪሌሽናል ኦፕሬተር አር ዩዝድ ፎር ዘ ኮምፓሪሽን ኦፍ ዘ ቫልዩ ኦፍ ቱ ኦፕራንድስ ነው። ስለዚህ ሁለት ኦፕራንድ ወይም ሁለት ቫልዩዎችን ምን ማድረግ የሚችል ማለት ነው ኮምፔር ማድረግ የሚችል ነው ይሄ ሪሌሽናል ኦፕሬተር ተብሎ የሚጠራው። ስለዚህ ሁለት ኦፕራንዶችን ወይም ሁለት ቫልዩዎችን ኮምፔር የሚያደርግልን የሲ++ ኦፕሬተር ምን ተብሎ ይጠራል ማለት ነው ሪሌሽናል ኦፕሬተር ተብሎ ይጠራል ማለት ነው። ስለዚህ በዚህ በሪሌሽናል ኦፕሬተር ስር ስድስት አይነት ኦፕሬተሮች አሉ። አንደኛው የሪሌሽናል ኦፕሬተር አይነት ምን ተብሎ ይጠራል ኢዝ ኢኳል ቱ ነው። ኢዝ ኢኳል ቱ ነው። ስለዚህ ሲምቦሉ ኢዝ ኢኳል ቱ ሲምቦል ነው ይሄ ነው። ስለዚህ ይሄ ኢዝ ኢኳል ቱ ምንድነው የሚያደርገው ማለት ነው ቼክ ቦዝ ኦፕራንድ አር ኢኳል ነው አይደለ? ሁለቱ ኦፕራንዶች ወይም ሁለቱ ቫልዩዎች እኩል መሆናቸውን ቼክ የሚያደርግልን የሪሌሽናል ኦፕሬተር አይነት ኢዝ ኢኳል ቱ የሚባል ነው። ስለዚህ ኤ እና ቢ ኢኳል ናቸው የሚለውን ምን ያደርግልናል ማለት ነው ቼክ የሚያደርግልን የኦፕሬተር አይነት ኢዝ ኢኳል ቱ የሚባል ኦፕሬተር ነው ማለት ነው። ሁለተኛው የሪሌሽናል ኦፕሬተር አይነት ደግሞ ግሬተር ዛን ነው። ግሬተር ዳን ኦፕሬተር ነው። ስለዚህ ሁለተኛው ግሬተር ዳን የምንለው የኦፕሬተር አይነት ነው። ግልጽ ነው። ሁለተኛው ሪሌሽናል ኦፕሬተር ግሬተር ዳን የምንለው ነው። ስለዚህ ይሄ ግሬተር ዳን ኦፕሬተር ደግሞ ምንድነው የሚያደርገው ቼክ ፈርስት ኦፕራንድ ኢዝ ግሬተር ዳን ደ ሰከንድ ኦፕራንድ ነው ራይት። ስለዚህ ኤ ከቢ ምን እንደሚበልጥ ቼክ የሚያደርግልን የኦፕሬተር አይነት ነው ራይት። ግልጽ ነው። ኤ ከቢ እንደሚበልጥ ቼክ የሚያደርግልን የኦፕሬተር አይነት ግሬተር ዳን ኦፕሬተር ተብሎ ይጠራል ማለት ነው። ሶስተኛው ሌዛን የምንለው ነው። ሌዛን ኦፕሬተር ነው። ግልጽ ነው። ሌዛን ብለን የምንጠራው ኦፕሬተር አለ። አራተኛው የኦፕሬተር አይነት ደግሞ ምንድነው የሚሆነው ግሬተር ዳን ኦር ኢኳል ቱ ብለን የምንጠራው አለ። አራተኛው ግሬተር ዳን ኦር ኢኳል ቱ ግሬተር ዳን ኦር ኢኳል ቱ ብለን የምንጠራው የኦፕሬተር አይነት አለ። ስለዚህ ይሄ ግሬተር ዳን ኦር ኢኳል ቱ ኦፕሬተር ደግሞ ምንድነው የሚያደርገው ማለት ነው ቼክ ፈርስት ኦፕራንድ ኢዝ ግሬተር ዳን ኦር ኢኳል ቱ ዘ ሰከንድ ኦፕራንድ ማለት ነው ራይት። ስለዚህ ኤ ከቢ ይበልጣል ወይም እኩል ይሆናል የሚለውን ነገር ምን የሚያደርግልን ማለት ነው ቼክ የሚያደርግልን የሪሌሽናል ኦፕሬተር አይነት ግሬተር ዳን ኦር ኢኳል ቱ ኦፕሬተር ተብሎ ይጠራል። ሌላኛው ሌዛን ኦር ኢኳል ቱ ነው። አምስተኛው ሌዛን ኦር ኢኳል ቱ ነው ይሄ ነው። አምስተኛው ደግሞ ሌዛን ኦር ኢኳል ቱ ኦፕሬተር ተብሎ ይጠራል። ሌዛን ኦር ኢኳል ቱ ኦፕሬተር ተብሎ ይጠራል። ስለዚህ ኤ ከቢ ያንሳል ወይስ እኩል ይሆናል የሚለውን ነገር ቼክ የሚያደርግልን የኦፕሬተር አይነት ነው። ስድስተኛው ኦፕሬተር ደግሞ ምን ተብሎ የሚጠራው ማለት ነው ኖት ኢኳል ቱ ነው። ኖት ኢኳል ቱ ብለን የምንጠራው የኦፕሬተር አይነት ነው። ኢዝ ኖት ኢኳል ቱ ብለን የምንጠራው የኦፕሬተር አይነት ነው ማለት ነው ራይት። ግልጽ ነው። ስለዚህ ይሄ ኤ እና ቢ ምን አለመሆናቸውን እኩል አለመሆናቸውን ቼክ የሚያደርግልን የኦፕሬተር አይነት ነው ምን የሚባለው ማለት ነው ኖት ኢኳል ቱ የሚባለው ኦፕሬተር። ስለዚህ እነኚህ ምንድናቸው በአጠቃላይ ስለዚህ እነዚህ ስድስቱ የተለያየ ኦፕሬተሮችን በመጠቀም ማድረግ ይቻላል ሪሌሽናል የሆኑ ኦፕሬሽኖችን ማከናወን መስራት እንችላለን ማለት ነው። ስለዚህ አሁን ኮድ እየጻፍን እነኚህን ስድስት ሪሌሽናል ኦፕሬተሮችን ፕራክቲካሊ እናያለን ማለት ነው። ወደዛ ከመሄዳችን በፊት ግን ለቲዩቶር አዲስ የሆናችሁ ሰዎች ካላችሁ አሁንም ሰብስክራይብ ማድረጋችሁ እንዳረሱ። ምክንያቱም የቲዩቶር አዲስ የዩቲዩብ ቻናል ነው። ስለዚህ ሰብስክራይብ አድርጉ። እንደዚህ አይነት ጠቃሚ የሆኑ መረጃዎችን ታገኙበታላችሁ። እንደገና ደግሞ ነፃ ትምህርቶችን ነፃ ኦንላይን ኮርሶችን የምታገኙበት ቲዩቶር ነው። ባለፈው ሳምንት ላይ
ነፃ ኦንላይን ላይ ነፃ ተምራችሁ ነፃ ሰርቲፊኬት የምታገኙበትን ሳይት ነግራችኋለሁ። አሁንም ሌሎች ሳይቶች አሉ። የሚቀጥለው ቪዲዮ ላይ ደግሞ በነፃ ዲግሪም ዲፕሎማም እና ሰርቲፊኬቶችን በነፃ ተምራችሁ በነፃ ሰርቲፊኬቶችን እንዴት ማግኘት እንደምትችሉ አንድ ሌላ ዌብሳይት አለ። እሱን የሚቀጥለው ላይ እሰራላችኋለሁ። አሁን ቀጥታ ግን ወደ ሪሌሽናል ኦፕሬተሮችን ፕራክቲካሊ ወደምናይበት ወደ ሲ ፕላስ ፕላሳችን እንግባ። ስለዚህ ሁላችሁም እንደው የምታደርጉት ሲ ፕላስ ፕላሳችሁን ክፈቱልኝ። ስለዚህ እንደተለመደው እኔ ያው ኮድ ብሎክ እና የምከፍተው ኮድ ብሎክ ስላለኝ ኮድ ብሎክ እንከፍታለሁ ማለት ነው። ስለዚህ እዚህ ኮድ ብሎክ ላይ ሙሉን እንሰራለን ማለት ነው። ስለዚህ እናንተ ደስ ያላችሁን የሲ ፕላስ ፕላስ መጠቀም ትችላላችሁ፣ ባለፈው እንዳየ ነው ማለት ነው። እኔ አሁን ግን በኮድ ብሎክ ነው የምሰራው። ኮድ ብሎክ እንከፍታለሁ ልክ እንደዚህ። ፕሮጀክት ኔም እሰጠዋለሁ። ደስ ያላችሁትን ስም መስጠት ትችላላችሁ። ከዛ ይሄን ከከፈታችሁ በኋላ ቀጥታ ምንድነው የምናደርገው? አሁን እዚህ ጋር እዚች ውስጥ ገብተን ነው የምንሰራው ብለናል አይደል? ባለፈው አይደለ? እዚች ውስጥ ገብተን እንሰራለን ማለት ነው። አሁን እሺ ምንድነው የምናደርገው? በመጀመሪያ ምን ማድረግ ይጠበቅብናል ማለት ነው? እነዛን ሪሌሽናል ኦፕሬተሮች ለመስራት በመጀመሪያ ሁለት ቫሪያብሎችን ዲክሌር ማድረግ ይጠበቅብናል። ለምሳሌ ኢንት ብዬ ኢንት a is equal to 5, b is equal to 6 አልኩት። ስለዚህ እዚህ ጋር ሁለት ቫሪያብሎችን ዲክሌር አደረኩኝ። a የሚባል ቫሪያብል እና b የሚባል ቫሪያብል ለa 5 ሰጠሁት፣ ለb ደግሞ b የሚባለው ቫሪያብል ደግሞ 6 ይዘዋል ማለት ነው። ስለዚህ መጀመሪያ ላይ ምን እንስቲ የመጀመሪያውን ኦፕሬተር ኢኳል የሚለውን ኦፕሬተር ነው አይደለ? is equal to የሚለውን ኦፕሬተር ነው አይደለ? የመጀመሪያው ኦፕሬተር is equal to የሚለውን እንስ is equal to የምትለዋን ነት ፕራክቲካሊ is equal to የምትለዋን ነት እሺ። ስለዚህ ይሄ መጀመሪያው የሲ ፕላስ ፕላስ ሪሌሽናል ኦፕሬተር እንደሆነ አውርተናል። ስለዚህ ምንድነው የምናደርገው ማለት ነው? ሲአውት a is equal to b is ከዛ ብራኬት እንከፍትና a is equal to b ከዛ ኢንዴል ታያችሁት። a is equal to b a ስንት ነው? 5 ነው። b is equal to 6 ነው። ስለዚህ እኩል ናቸው a እና b አይደሉም ራይት። ስለዚህ ምንድነው የሚሆነው? ፎልስ ነው። ፎልስ ማለት ምንድነው? ዜሮ ነው ማለት ነው በሲ ፕላስ ፕላስ። ስለዚህ ምንድነው የምናደርገው? ቢውልድ ብዬ ኢረር ፍሪ ነው ቢውልድ ረን ለዋለሁ። ስለዚህ a is equal to b is ምን ሆነ? ዜሮ ሰጠኝ ራይት። ስለዚህ ዜሮ ማለት ምንድነው? ሎው ቫልዩ ነው። ይሄ ማለት ምንድነው? ፎልስ ማለት ነው ራይት። ሎው ቫልዩ ነው ፎልስ ነው። ዋን ከሆነ ደግሞ ምንድነው ማለት ነው? ሃይ ቫልዩ ነው። ምን ይሆናል? ትሩ ይሆናል ማለት ነው። አሁን a 5 ነው፣ b 6 ነው አይደለ? ስለዚህ a is equal to b ነው አይደለ? 5 ከ6 እኩል ነው አይደለም። ስለዚህ ፎልስ ነው። ፎልስ ስለሆነ ምን እንሰጠን ማለት ነው? ዜሮን ሰጠን ማለት ነው። ትሩ ቢሆን ግን ስንት ነበር የሚሰጠን? ዋን ነበር የሚሰጠን ማለት ነው ራይት። ስለዚህ ዜሮ ማለት ፎልስ ነው፣ ዋን ማለት ደግሞ ምንድነው የሚሆነው ማለት ነው? ትሩ ነው ማለት ነው። ስለዚህ ይሄኛው የመጀመሪያው is equal to የሚባለውን ኦፕሬተር አየ ማለት ነው። ሁለተኛው የኦፕሬተር አይነት ደግሞ ምን የሚባለው ኦፕሬተር ነው ያለው? ሁለተኛው ኦፕሬተር ምንድነው? ግሬተር ዛን አይደል? ሁለተኛው ግሬተር ዛን ሁለተኛው ግሬተር ዛን ኦፕሬተር ነው። ስለዚህ ግሬተር ዛን ኦፕሬተርን ደግሞ ምንድነው የምታደርጉት? ችኑ ራሷ ኮፒ እናርጋትና ችኑ ኮፒ ብዬ ዝስር ሁለተኛው ግሬተር ዛን ነው። ሶ ችኛዋን እዚህ ጋር መጥቼ ግሬተር ዛን አረጋታለሁ። ግሬተር ዛን እዚህ ጋር መጣን ግሬተር ዛን እናረጋለን። ስለዚህ ምንድነው ማለት a ግሬተር ዛን b a 5 ነው፣ b ስንት ነው? 6 is a greater than b ፎልስ ነው አይደል? 5 ከማን ይበልጣል? ከ6 ይበልጣል። ፎልስ ነው። ስለዚህ አሁንም ስንት ነው የምናገኘው ማለት ነው? ዜሮ ነው የምናገኘው ማለት ነው። ቢውልድ ረን አሁንም ዜሮን a greater than b is ዜሮን ይሰጠናል ማለት ነው። ሶስተኛ ከግሬተር ዛን ቀጥሎ ሶስተኛው ምንድነው? ግሬተር ዛን ኦር
ኢኳል ቱ አይደለ? ሶስተኛው ደግሞ ግሬተር ዛን ኦር ኢኳል ቱ አይደለ? ግሬተር ዛን ኦር ኢኳል ቱ ነው። ስለዚህ እቺን አሁንም እናረጋትና እቺን ሴሌክት አድርገን በስር መተን ፔስ እንላትና እቺ ምን ማድረግ ግሬተር ዛን ኦር ኢኳል ቱ greater than or equal to እዚህ ጋር መተን greater than or equal to greater than or equal to ስለዚህ a greater than or equal to b 5 greater than or equal to 6 false አይደለ? ስለዚህ 0 ነው የሚሰጠን ማለት ነው። አሁንም behold run አሁንም 0 ይሰጠናል ማለት ነው። ራይት ግልጽ ነው። ስለዚህ እነኚህ ምንድናቸው? ሪሌሽናል ኦፕሬተሮች ናቸው። ሌሎቹም ደግሞ እናንተ ሞክሯቸው። አሁን እስከ ግሬተር ዛን ኦር ኢኳል ቱ ድረስ ነው የሰራው። ሌስ ዛን ኦር ኢኳል ቱ እንዴት ነው? ሌስ ዛን ኦር ኢኳል ቱ እንዴት ነው የሚሰራው? ኖት ኢኳል ቱ እንዴት ይሰራል? የሚሉትን ነገሮች እንዳለ እናንተ ሞክሯቸው። ስለዚህ እነኚህን በመጠቀም ማድረግ ይቻላል ማለት ነው። ሪሌሽናል ኦፕሬተሮችን በዚህ አይነት መንገድ መስራት ይቻላል ማለት ነው። ይሄ ቪዲዮ ከተመቻችሁ ሼር አድርጉልኝ። በሚቀጥለው ቪዲዮ ደግሞ እንደነገርኳችሁ ስለ ሎጂካል ኦፕሬተሮች እናያለን። እንደገና ደግሞ በሚቀጥለው ቪዲዮ ላይ የምለቅላችሁ ደግሞ ምንድነው የሚሆነው ኦንላይን ላይ በነፃ የምትማሩበትና በነፃ ሰርቲፊኬት የምታገኙበትን እስከ ዲግሪ ሌቭል የምታገኙበትን ቪዲዮ ስራላችኋለሁ። ጆን ነኝ ከጆ ቲቶር። መልካም ቆይታ ይሁንላችሁ። ይሄን ቪዲዮ ሼር ብታደርጉልኝ ብዙ ሰዎች መጠቀም ይችላሉ። ሰብስክራይብ አድርጉት። መልካም ጊዜ ይሁንላችሁ። ቻው ቻው፣ ሰላም።